በዚህ ቪዲዮ የምንሰራው ሊኒየር ካራውዘር ወይም ደግሞ በአንድ መስመር ላይ ቪዲዮዎችን ወይም ደግሞ ፒክቸሮችን ወይም ስክሪናችንን የማዟዟር ስራ ነው የምንሰራው በአንድ ወጥ በሆነ መስመር ማለት ነው። እንግዲህ ሊኒየር ካራውዘር በጣም ደስ የሚልና የምትሰሩትን ግራፊክስ ወይም ደግሞ ፒክቸሮችን አሬንጅ ያደረጋቸውን በጣም በሚያምር ሁኔታ ሙቭ እንዲያደርጉ ወይም እንዲንቀሳቀሱ የሚያደርግ ነው 3D ማለት ነው። በጣም ደስ ይላል። እንግዲህ ወደ ስራው እንገባለን ማለት ነው። በመጀመሪያ ሜን ኮምፖዚሽን 1920 በ1080 የሆነ ይሄው 10 ሰከንድ ሰርተናል ማለት ነው። ሌላኛው ደግሞ ሁለተኛ ኮምፖዚሽን እንከፍታለን። ከዛ ራይት ክሊክ እዚህ ውስጥ ራይት ክሊክ አደረግና ኢሜጅ እዚህ ጋር 500 በ600 የሆነች ኮምፖዚሽን ሌላ ፈጥር ያለው ኢሜጅ እዚህ ጋር ኢሜጅ 1 ሪኔም አድርጌ ኢሜጅ 1 ማድረግ እችላለሁ። ፒክቸሮቼ ይሄው እነዚህ ናቸው። 8 ፒክቸሮች አሉኝ። ይሄንን ከዛ እዚህ ጋር መጣና ሬክታንግል ቱልን እመርጣለሁ። እዚህ ጋር ራውንድድ ሬክታንግል ቱልን መረጥኩኝ። እዚህ ጋር ኢሜጅ 1 ላይ ይሄንን ደብል ክሊክ ሳደርግ ይሄው ይገባልኛል። እዚህ ጋር ስኬሉን ማሳነስ በምፈልገው ሁኔታ እስኪሆንልኝ ድረስ ማሳነስ። ከዛ ራውንድ እዚህ ጋር ጠርዙ ማለት ነው 43 አካባቢ ይሁን። ይሄው እንደምታዩት ይሄው እዚህ ጋር 43 አካባቢ ነው። ከዛ ኢሜጅን አመጣለሁ። ኢሜጅ 1 እዚህ ጋር ኢሜጅ 1ን አመጣው። ከዛ ስኬሉን ስለወስን ይሄን አጥፍቼ ቺን አንሃይድ ላድርግና እቺኛውን ስኬሏን ልወስን። ከዛ ይሄኛውን አበረዋለሁ። ከዛ ይሄን ያለኝ ይሄው እዚህ ጋር ቦርደሩን ምናምን በኋላ መወሰን እችላለሁ። ከዛ እዚህ ጋር ታግል ስዊችን በማስፋትና በማጥፋት እዚህ ጋር ያሉትን ነገሮች ማየት እችላለሁ። ከዛ እዚህ ጋር ትራክ ማት አደርጋለሁ። እዚህ ጋር ይሄው ገብቶልኛል። ፒክቸሩ የዚህን ሼፕ ይዞልኛል ማለት ነው። እዚህ ጋር ቦርደር እንዲኖረው ከፈለኩኝ ይሄን ኮፒ ቪ አደርግና እቺን ወደ ታች ወስዳታለሁ። ከዛ እቺኛውን ማብራት ይኖርብኛል ማለት ነው። ከዛ እዚህ ጋር እቺ 0 ነች። እቺን እንዲ አደርግና ይሄው 14 ሆነ። ይሄው ቦርደር ፈጥሮልኛል ማለት ነው። ይሄው ቀይ የሆነ ቦርደር ፈጥሮልኛል። ስለዚህ ይሄው የምናየው ነው ማለት ነው። ስለዚህ እዚህ ጋር ኢሜጅ 1 ነው። ይሄንን ዱፕሊኬት አደርጋለሁ 8 ጊዜ ማለት ነው። 1 2 3 4 5 6 7 8 ፒክቸሮች ስላሉኝ ከዛ ይሄንን እያንዳንዱን እየከፈትኩኝ እዚህ ፒክቸር ላይ አልትን እጫንና ወስጄ ይሄንን ቁጭ አደርጋለሁ። ይሄው እንደምታዩት ተለወጠ። ሁለተኛውን ሶስተኛውንም እቺን ክሊክ አደርግና ሶስተኛውን ፒክቸር አልትን ተጭኜ ወስጄ እቺኛውን ቁጭ ይሄው እንደምታዩት ተለወጠ። አራተኛውንም ይሄንን ከዛ እቺን ቲክ አደርግና አልትን ጫንና ወስጄ እዚህ ላይ ቁጭ ይሄው በጣም ደስ ይላል። አምስተኛው እቺን ሰሌክት ማድረግ አለባችሁ። አልትን ጫናለሁ። ከዛም በኋላ ፒክቸሪን ወስጄ ሰላይ ቁጭ 5 ነው። የ6 ቁጥር በደንብ መስጠት አለባችሁ ፒክቸራችሁ ምናምን እንዳይዛባባችሁ። ስድስተኛውን አልትን ጫናለሁ። ከዛ ወስጄ ቁጭ ነው። ከዛ ሰባተኛውን ቺንቲክ አደርጋለሁ። ሰባተኛውን ይዤ መጣና አልትን ጫናለሁ። እዚህ ላይ ቁጭ ራሱ ነው ይቀይርልን። ብዙ አስፈላጊ ነገሮች ካሉ ስኬሉ ካነሰ ማሳደግ ምናምን ይቻላል። እዚህ ጋር 8ኛውን እዚህ ጋር ቺን ሰሌክት አደርጋለሁ። ይዤ መጣለሁ። አልትን ጫናለሁ። ወስጄ እቺን ቁጭ አደርጋለሁ ማለት ነው። እቺ ስኬሏን ትንሽ እንደዚህ እናሳድጋለን ማለት ነው። ሁሉንም ማየት አለባችሁ ትክክል ነው አይደለም የሚለውን
አሁን እቺ ስኬሏ ትንሽ ስኬሏን አሳድገን 3 ልክ ነው። አራተኛውን ስኬሏን ትንሽ እንደዚህ ከዛ 5ንም ትንሽ ስኬሏን ዲክ ከዛ ፖዚሽኗ ትንሽ ወደ ላይ ስፔስ ስላላት 6ንም ስኬሏን ትንሽ ነካ እናረጋታለን። ፖዚሽኗን ወደ ታች ከፈለግን የሌንሷ ሁኔታ 7 ትክክል ነው። 8 ያ ልክ ነው። ከዛ ሜን ፕሮጀክታችን ላይ እንሄዳለን። ይሄንን አሁን ማጥፋት እንችላለን ማለት ነው። ይሄው ዘጋሁት። ከዛ ሜን ፕሮጀክት ላይ ያችሁኝ ኢሜጅ እዚህ ጋር አንደኛውን አመጣሁት። ይሄ ነው። ከዛ እዚህ ጋር ራይት ክሊክ አረግና እዚች ላይ ኒው ከዛ ነል ኦብጀክት ይሄንን እናረጋለን ሪኔም እናረጋለን ማለት ነው። ኮንትሮለር እዚህ ጋር ስፔሊንግ በጣም መጠንቀቅ አለባችሁ። ምክንያቱም ከምንሰራቸው ጋር ሌተር ከተሳሳትን ይሄ የምንሰራው 3D ካራውዘር ወይም ደግሞ በመስመር የማዟዟር ስራችን ሊበላሽብናል ማለት ነው፣ አይመጣልንም። ስለዚህ ይሄንን ሰርቻለሁ። ዊንዶ ላይ መጣና ኢፌክት ኮንትሮለር ከፈትኩኝ። ይሄው እዚህ ጋር ነው ማመጣው። ስላይደር ኮንትሮለር ይሄው እዚህ ጋር እንለቃለን። እዚህ ጋር ኢንዴክስ እዚህ ጋር ኮንትሮል ዲ እዚህ ይሄንን ሪኔም ስፔሲንግ እዚህ ጋር ኮንትሮል ዲ እናረግና ይሄንን ሪኔም ሚን ስኬል እናረጋለን። እዚህ ጋር ኮንትሮል ዲ ይሄንን ሪኔም ማክስ ስኬል እንላለን ማለት ነው። ሚኒመም ስኬል ማክስ ስኬል ስፔሲንግ ኢንዴክስ እዚህ ጋር ምንም አይነት ስፔሊንግ ሊኖር አይገባም። እነዚህ ኤክስፕሬሽኖች አሉኝ ለፖዚሽን እና ለስኬል እነኚህን ዲስክሪፕሽን ላይ አስቀምጥላችኋለሁ ትጠቀማላችሁ ማለት ነው። እዚህ ጋር ኢሜጅ ላይ አንደኛው ኢሜጅ ላይ መጣና ፖዚሽን እነካለሁ። አልተነጫንና ክሊክ ሳደርግ ኤክስፕሬሽን ማስገባበት ይመጣልኛል። ኮንትሮል ቪ ይሄው ኤክስፕሬሽን አስገባውኝ፣ ምንም አይነት ኤረር የለም። ሁለተኛውን ኤክስፕሬሽን ደግሞ አመጣለሁ ለስኬል። ይሄው እንደምታዩት ይሄንን ኮንትሮል ሲያረኩ ኮፒ አድርጌያለሁ። እዚህ ጋር ስኬል ከዛ እዚችን መጣና አልተነጫንና ክሊክ ሳደርግ ይሄ ይመጣልኛል። ይሄው አስገባሁኝ። ይሄው እንደምታዩት ምንም አይነት ኤረር የለውም። ከዛም በኋላ እዚህ ጋር ኮንትሮለሪ ላይ ክሊክ ሳደርግ እነኚህ ይመጡልኛል ማለት ነው። እዚህ ጋር መጣና ይሄንን 100 እዚህ ጋር ደግሞ ሚኒመም ስኬሌን 50 አድርጎ ይሄው ትንሽ ከፍ ይልልኛል ማለት ነው። ከዛም በኋላ እዚህ ጋር ኢሜጅ አንድ ኢሜጅ ብቻ ነው ያለኝ። እዛ ጋር በቀደም የሰራኋቸው እዚህ ፕሮጀክት ላይ ይሄው 8 ኢሜጆች አሉኝ። እነሱን ማምጣት ይኖርብኛል። አንድ እዚህ ራሱ አንድ አለኝ 2 3 4 5 6 7 8 ስለዚህ ይሄንን ከሁለተኛው ጀምራለሁ። አልተነጫናለሁ። ከዛ አልትን ተጨኘ ይሄው ይጂ መጣና እዚህ ጋር ይሄን ስለቅ ይሄው 2 ሆነ እንደምታዩት። እዚህ ጋር መጣለሁ። ሶስተኛውን አልተነጫናለሁ። ሶስተኛውን አምጥቼ እዚህ ጋር እለቃለሁ ማለት ነው። አራተኛውንም ይጂ መጣለሁ። ይሄው እንደምታዩት እዚህ ጋር ለቀኩት። 4 ላይ 5ን ይጂ መጣለሁ። 5 አልትን መጫናችሁን መዘንጋት የለባችሁም። 6ኛ ላይ ነኝ። አሁን 6ን ይጂ መጣለሁ። 6 ላይ ይሄው እዚህ ጋር ለቀኩ። 7ን ይዤ እመጣለሁ። አልትን መጫናችሁን እንዳረሱ። ከዛ የመጨረሻ 8ን ይዤ እመጣና እዚህ ጋር ይሄንን እለቃለሁ። አሁን 8 ኢሜጆች ነው ያሉኝ ማለት ነው። እዚህ ጋር ኮንትሮለሪ ላይ ሄዳለሁ። እዚህ ጋር ኮንትሮለሪው ላይ ይሄው እነኚህ ኮንትሮል ማድረግባቸው ናቸው። ለምሳሌ ስንት ነው ኢሜጅ ያለኝ? 8 ናቸው። 8ቱን መታየት አለባቸው። ይሄው ለምሳሌ ይሄው ወደ ጎን አያችሁት አይደለ? ወደ ጎን ይሄው በዚህ በኩል እኩል ለማድረግ ለምሳሌ እስቲ 500 ላድርግ። 500 ይሄው 500 እዚህ ጋር ኢሜጆቹ በየትኛው ሳይድ
ነው እኩል በኩል ይሁንልኝ ካልኩኝ ለምሳሌ 8 ነው አይደል ያሉኝ 4 ዋው ስለዚህ ይሄውላችሁ የመጀመሪያዋ ትንሽ አደግ ያለች ነች ከዛ ያነሰ ምናምን ነገር ይሄዳል ማለት ነው እዚህ ጋር እናንተ ስላይዳችሁን መውሰን ትችላላችሁ ስፔስ ጋፑን ምናምን ነገር ይሄው እኔ አቀረብኩት እንደገና ማራራቅ እችላለሁ ማለት ነው እዚህ ጋር ስኬሉን ይሄው ማሳነስ ትችላላችሁ እንደገና ደግሞ ከፍ ማድረግ ትችላላችሁ ማለት ነው እዚህ ጋር ደግሞ ዋናውን ማክሲመም ይሄው ማሳነስ በጣም ትችላላችሁ እንደገና ደግሞ ይሄው ማግዘፍ ትችላላችሁ ማለት ነው እዚህ ጋር እንደምታዩት ይሄው እንደዚህ ይሆንላችኋል ማለት ነው ለምሳሌ እዚህ ጋር በዚህ ይሆንልኝ ልበልና እዚህ ጋር እዚች ጋር እቺን ሰሌክት አድርጌ ከመጀመሪያው ዩን ስነካ ሰሌክት ያደረኩትን ከረንት ኪፍሬም ያሰርኩትን ያመጣልኛል ማለት ነው መጀመሪያ ላይ ይሄ ይሁን ሁለተኛ ላይ እዚህ ጋር አንደኛ ላይ ሲደርስ ሁለተኛ ኪፍሬም ማስረበል ላይ ሲሆን 4 ነው አይደለ እዚህ ጋር እስቲ 6 ይሁን 6 ይሁንልኝ ከዛም በኋላ እዚህ ጋር ሲሆን ደግሞ እቺኛዋ ትምጣና 2 ላይ ትሁን ከዛ እዚህ ጋር ሲደርስ ደግሞ እዚህ ጋር በቁጥር እናንተ ማድረግ ትችላላችሁ እዚህ ጋር 5 ላይ ይሁንልኝ ከዛም በኋላ እዚህ ጋር ሲሆን ደግሞ እዚህ ጋር ለምሳሌ አንዱን ዘሎ እዚህ ጋር ሲሆን ደግሞ ስንት ላይ ይሁን አንድ ላይ ይምጣልኝ ከዛ እዚህ ጋር ይሁንና 5 ላይ ይምጣ ተመልሶ እዚህ ጋር ሲደርስ እዚህ ጋር ሲሆን 8 ላይ ይምጣ እሺ እዚህ ጋር ከ8 ወደ 4 ይምጣ ከዛ እዚህ ጋር ከ4 ደግሞ ወደ 2 ይምጣ ከዛ ተመልሶ ወደ 4 ይምጣ ሴንተር ላይ ማለት ነው እስቲ እናጫውተው ይሄን ያለን ይሄንን ስፒዱን ምናምን መቀነስ ስለምንችል እቺኛውን ራይት ክሊክ እናርግና ራይት ክሊክ እዚህ ጋር ኪፍሬም ኢንሲስት ኢዚ ኤዝ እናርገው ከዛም በኋላ እዚህ ጋር እስቲ ግራፉን እንወስንለት በጣም ነው የሚያምረው ስለዚህ አሁን ምን እናደርጋለን ማለት ነው እዚህ ጋር ሌላ ኮምፖዚሽን እንፈጥራለን እዚህ ጋር ኒው ኮምፖዚሽን እዚህ ጋር ፋይናል ከዛ እዚህ ጋር 19 20 10 80 እናደርጋለን እዚህ ጋር አንድ ኮምፖዚሽን ፈጠርኩኝ ፋይናል እዚህ ጋር ሜን ኮምፖዚሽን ወስጄ እዚች ውስጥ ከታታለሁ ከዛ እዚህ ጋር እናንተ ሶሊድ የምትፈልጉትን ሶሊድ ምናምን መጨመር ትችላላችሁ አሁን ይሄንን እኔ ኮንትሮል ዲ ዱፕሊኬት አደረኩት ከዛም በኋላ ይሄን ራይት ክሊክ አደረግና እዚህ ጋር እንደምታይ ትራንስፎርም አደርጋለሁ እዚህ ጋር ፍሊፕ ቨርቲካል ያደረኩ ከዛ ፒን ነካውን ፖዚሽን ከዛ እቺኛውን ወደ ታች ይሄው ወደ ታች አደረኩኝ ከዛም በኋላ ደግሞ እዚህ ጋር ኦፓሲቲውን መቀነስ ይኖርብኛል ቲን ነካውን ከዛ ይሄው ኦፓሲቲ ቀነስኩኝ 25 ኦልሞስት 20 ላድርገው 20 ኦፓሲቲ እዚህ ጋር ራይት ክሊክ አደረኩና ሶሊድ እዚህ ጋር እንደምታዩ ሶሊድ እፈጥራለሁ ከዛ እዚህ ጋር ፎር ከለር ሳደርግ ይሄው ይሄ ይመጣልኛል እዚህ ጋር እናንተ ማኔጅ ማድረግ ትችላላችሁ የፈለጋችሁትን ማለት ነው እዚህ ጋር እቺን ይሄንንም እዚህ ጋር ብላክ አደረኩኝ ከዛ እስቲ እቺኛዋ ይሄኛው ይሆንልኝ ከዛም እስቲ ይሄ በዚህ ሁኔታ ላይ ይሁን
ከዛ እናንተ ምን ማድረግ ነው ያለባችሁ? ይሄንን እዚህ ጋር እቺን አመጣለሁ ሬክታንግል ቱል አደረኩኝ። ከዛ እቺኛዋን ሰሌክት አደረግና ይሄንን ቆርጠዋለሁ እንደዚህ ማለት ነው። ከዛ ይሄንን ምን ማድረግ ነው? እዚህ ጋር ማስክ ከፍታታለሁ እቺኛዋን። ከዛ እቺኛዋን መጨመር ያው እቺን እንደዚህ መጨመር። እስቲ እንደዚህ ጨመርኩኝ። ከዛ ይሄንን ከዚህ በታች አደርገዋለሁ እንደምታዩት ማለት ነው። እስቲ እናጫውተው። ያ በጣም ነው የሚያምረው። አሁንም እስቲ እንቀንሰው ማስኩን 2000 ትንሽ ቀነስኩት። በጣም የሚያምር ካራውዘር 3D ሰርተናል። በጣም ነው የሚያምረው። ሊኒየር ሲሆን ደግሞ በጣም ያምራል። ሙቭ የሚያደርጉት ወይም ደግሞ የሚዟዟሩት ማለት ነው ምስሎቹ። ስለዚህ እናንተ ደግሞ የሚያምር ከዚህ የተሻለ ትሰራላችሁ ብዬ ስላሰብኩ ነው ለዛሬ ይህን የመሰለ 3D ሊኒየር ካራውዘል ወይም ደግሞ በመስመር የሚዟዟሩ ፒክቸሮችን ወይም ቪዲዮ ሰርተናል። በሚቀጥለው በሌላ አስተማሪ ቪዲዮ እስከምንገናኝ ድረስ ባይ